ሄሎ ጋይስ እንዴት ናችሁ? የሜዲካል ላብራቶሪ ተማሪዎች በሙሉ እንዲሁም ደግሞ የዶብሪጅ አካዳሚ ቲዩቶር ተከታታይ በሙሉ ዛሬ ደግሞ ኢንትሮዳክሽን ቱ ክሊኒካል ኬሚስትሪ ወይም ደግሞ ከሜጀር ኮርስ ከሚባለው ከክሊኒካል ከላብራቶሪ ዋና ሜጀር ኮርስ ከሚባሉት ሰፋ ከሚለውና እንዲሁም ደግሞ ትንሽ በሰብሰብ ይላል ተብሎ የሚታሰበው ክሊኒካል ኬሚስትሪ ነው። እሱንም ከመጀመሪያው ጀምረን እያንዳንዱን እናያለን ማለት ነው በሌክቸር መልኩ። ቻፕተር 1 እንግዲህ ኢንትሮዳክሽን ቱ ክሊኒካል ኬሚስትሪ የሚይዛቸውን ዋና ነገሮችን ኢንትሮዳክሽን እናያለን። በዚህ እንግዲህ ያሉትን ዋና ነጥቦች እናያለን ማለት ነው። ኢንትሮዳክሽኑ ላይ እንግዲህ ያካታች የሚገቡ ወይም ደግሞ በእነዚህ በኢንትሮዳክሽኑ ልናየው የሚገባ ነገር የመጀመሪያው ክሊኒካል ኬሚስትሪ ማለት ነው። እንዲሁም ደግሞ ያሉ ኢምፖርታንት ከክሊኒካል ኬሚስትሪ ጋር ባንድ ሊሄዱ የሚችሉ ተርሞች አሉ፣ እነዛ እናያለን። እንዲሁም ደግሞ ያለው ክሊኒካል ኬሚስትሪ ያለው ሲግኒፊካንስ ምንድን ነው የሚለው ሜጀርመንት ዩኒት፣ እንዲሁም ደግሞ አፓራተስ እና ኢኩፕመንት በክሊኒካል ኬሚስትሪ የምንጠቀማቸውን። ስለዚህ በክሊኒካል ኬሚስትሪ ኢንትሮዳክሽን ቱ ክሊኒካል ኬሚስትሪ የሚያካታቸው ነገሮች እነዚህ ናቸው። ከዛ ክሊኒካል ኬሚስትሪ ምንድን ነው ዲፊኒሽኑ በምናይበት ሰዓት find as an area in laboratory science that deals with በኬሚካል አናላይሲስ ኦፍ ቦዲ ፍሉይድ ባዮሎጂካል ሳምፕል እነዚህ የሚያይ ነው ማለት ነው። ያ ማለት ይሄ ክሊኒካል ኬሚስትሪ የምንለው ቦዲ ፍሉይድ ወይም ደግሞ ባዮሎጂካል ሳምፕሎችን አናላይዝ በማድረግ በኬሚካል አናላይዝ ወይም ደግሞ ያላቸውን በኬሚካል በሳይንስ በኬሚካል የሚያይ ነው ማለት ነው። ዛት ሚንስ ይህ ላብራቶሪ ኤሪያ ሆኖ የሚያጠናው በቦዲ ፍሉይድ ወይም በሰውነታችን የሚገኙ ቦዲ ሳምፕሎችን በመጠቀም ባዮኬሚካል ወይም ደግሞ ኬሚካላዊ ነገሮችን አናላይዝ በማድረግ ያለውን ኖርማል ሬንጅ አባብ ወይ ቢሎ በማድረግ ይነግረናል ማለት ነው። ኢት ሊንክስ ኖሌጅ ኦፍ ጀነራል ኦርጋኒክ ኢንኦርጋኒክ አናላይቲካል ባዮኬሚስትሪ ዊዝ አንደርስታንድ ኦፍ ሂውማን ፊዚዮሎጂ ከኛ ሂውማን ፊዚዮሎጂ ጋር ወይም ደግሞ ከኛ ያለው ፓቶሎጂ ኤንድ ፊዚዮሎጂ የምንለው አለ። ፊዚዮሎጂ ማለት ኖርማል የሰው ልጅ ያለው ስትራክቸር ወይም ደግሞ የሰው ልጅ ያለው አወቃቀር ሲሆን እንዲሁም ደግሞ እነዚህን በማገናኘት እነዚህ ኖሌጅ ያገናኛል ማለት ነው። ተርሞችንም እናያል ብለን ነበር። እንግዲህ አናላይት ምንድነው፣ አናላይስ ምንድነው፣ አናላይዘር ምንድነው የሚሉትን ተርሞች እናያል ማለት ነው። አናላይት የምንለው እንግዲህ ሰብስታንስ ኦር ኮንስቲትዩት ኢን ዊች ዘ ላብ ኮንዳክት ቴስት ያ ማለት በላብ ውስጥ ወይም ደግሞ ላብራቶሪ ውስጥ አናላይዝ ሊያደርገው ያሰበው የምንለው አናላይት ነው። አናላይዝ ደግሞ የምንለው ፕሮሰሱ ነው ማለት ነው። ዘ ዲፋይንድ አስ ኤ ፕሮሲጀር ስቴፕስ ፐርፎርምድ ቱ ዲተርማይን ዘ ካይንድ ኦፍ ኦር አማውንት ኦፍ አናላይት ኢን ስፔሲመን በአንድ ሳምፕል ወይም ደግሞ ቦዲ ፍሉይድ በዛ ውስጥ ያለውን አናላይት የምናይበት ፕሮሲጀር ወይም ደግሞ ስቴፕ ወይም ደግሞ ፕሮሰስ አናላይሲስ እንለው። አናላይዘር ደግሞ የምንለው ኢንስትሩመንት ሲሆን ይህን ለመስራት የምንጠቀመው ኢንስትሩመንት አናላይዘር እንለዋል። እንዲሁም ደግሞ ሬጀንት የምንለው አለ። ሬጀንት ማለት substance ነው that are required to produce a chemical reaction when coupled with other substance that means ከኛ ቦዲ ፍሉይድ ሳምፕል ጋር ኮፕል በሚሆን ሰዓት የሆነ ሪአክት ወይም ደግሞ ሪዛልት ሊሰጠን የሚችል ምንድነው ሬጀንት ነው። ወይም ኬሚካል ሊሆን ይችላል፣ ሶሉሽን ኦር ፓውደር መልክ ላይ መጣ ኬሚካል ሊሆን ይችላል that are used to convert the analyte from the sample into a measurable form ቀይረን የሚችል ነው። እንዲሁም ደግሞ ኳሊቲ አሹራንስ ምንድነው? ኳሊቲ አሹራንስ እና ኳሊቲ ኮንትሮል የምንላቸው ይለያያሉ። ኳሊቲ አሹራንስ የምንለው overall assurance of the laboratory ሲሆን is a system used to ensure the validity of overall analyte perform of in the laboratory procedure በላቦራቶሪ ላይ ውስጥ የሚካሄዱትን ሁሉንም ከፕሪ አናላይቲካል አፕ ፖስት አናላይቲካል ያለውን ኦቨርኦል ሲስተሙን የሚያየልን በትክክል መሰራቱን የሚያጠና ሲሆን ኳሊቲ ኮንትሮል ግን የምንለው ምንድነው? ኢትስ አናላይቲካል ፓርቱን ብቻ የሚያጠና ወይም ደግሞ ሳምፕሉን ራን የምናደርግበት ውጤት የምናይባትን ቦታ ብቻ የሚሆነው ፕሪ አናላይቲካል እና ፖስት የማያይ ከሆነ እሱ የሚለዋል ኳሊቲ ኮንትሮል ይለዋል ማለት ነው። ታይፕስ ኦፍ አናላይሲስ እናያለን ማለት ነው። ኳሊቴቲቭ እና ኳንቲቴቲቭ እና ኳንቲቴቲቭ ብለን ከፍለዋለን። ኳሊቴቲቭ is the same indicate the name indicates that analysis is defined as a test that is used to detect presence or absence of particular analyte from the given sample ከተሰጠው ሳምፕል ወይም ደግሞ ከተሰጠው ቦዲ ፍሉይድ ከዛ ምንድነው ያለውን አለው ወይስ የለም presence or absence ነው እንጂ ምንም አይነት ቁጥርን የማያስቀምጥ ማለት ሰሚ ኳንቲቴቲቭ ከሆነ it's both ኳንቲቴቲቭ ኤንድ ኦልሶ ኳሊቴቲቭ በኳሊቲ በኳንቲቲም የሚያስቀምጥልን የሚችል ወይም ደግሞ ያ ማለት በሁለቱ
ሁለቱንም ያጣመረ የሆነ ሰሚ ኳንቲቴት የሚባል ማለት ነው። ኢዝ ቱ ጊቭ ራፍ ኤስቲሜት ያ ማለት ኤግዛክት ፖይንቱን ሳይሆን ምንድነው ራፍ ኤስቲሜት ነው ኦፍ ኮንሰንትሬሽን ኦፍ ፓርቲኩላር አናላይዝ ፍሮም ዘ ጊቨን ሳምፕል ከተሰጠው ሳምፕል ኤግዛም ሰሚ ኳንቲቲ በምናይበት ሰዓት ዩሪን ዲፕስቲክ ማየት እንችላለን። እሱ ለምሳሌ ምንድነው ኢትስ ሰሚ ኳንቲቴቲቭ ነው። ዛት ሚንስ ምንድነው ፕላስ ኦር ማይነስ ፖዚቲቭ ኔጌቲቭ እንዲሁም ደግሞ ትሬስ ያን ነው እንድናስቀምጥ ኤግዛክት ቁጥሩን አናስቀምጠን ማለት ነው። ኳንቲቴቲቭ ከሆነ ኢትስ ኢንቮልቭ አኩሬት ሜዠርመንት ኦፍ ፓርቲኩላር አናላይዝ ፍሮም ኤ ጊቨን ሳምፕል ከተሰጠው ሳምፕል ትክክለኛ አኩሬት ሪዛልቱን የሚያስቀምጥልን ይሄኛው ኳንቲቴቲቭ ነው። ፎር ኤግዛምፕል ግሉኮሜትር ሊሆን ይችላል ወይም ደግሞ ኢትስ ሰሚ ኳንቲቴቲቭ ወይም ደግሞ ፉሊ አውቶሜትድ ማሽኖችን ወይም ሲቪሲን ማየት ይችላል። ኢትስ ኤግዛክት ፖይንቱን የሚያስቀምጥልን ኳንቲቴቲቭ እንለዋለን ማለት ነው። The main purpose of clinical chemistry test በምናይበት ሰዓት to assess the physiological functions of our body system ያ ማለት clinical chemistry ቴስት ማድረግ ምንድን ነው ዛሬ የኛን ቦዲ ፉል በመውሰድ በኬሚካል እንዲሁም በሰውነታችን ፉል ውስጥ የሚገኙ በኬሚካሎችን አናላይዝ አድርገን ማወቅ ምንድን ነው ጥቅሙ በምናይበት ሰዓት ምንድን ነው ፊዚዮሎጂካል ፋንክሽን ዛት ሚንስ የኛ ሰውነት በኖርማሉ እያካሄደን ፊዚዮሎጂውን ኢን አወር ሲስተም የኛ ቦዲ ሲስተም እና ኦርጋናችን በትክክል እየሰራ ነው የሚለውን አሰስ ለማድረግ ይጠቅመናል። እንዲሁም ደግሞ ዲያግኖስ ኤንድ ሞኒተር ኦፍ ዲዚዝ ዛት ሚንስ ተርምናቸው ዲያግኖስ ማለት ምንድነው እና ሞኒተሪንግ የምንላቸው ይለያያሉ ማለት ነው። እነሱንም ያ ማለት ዲያግኖስ ማለት ኢትስ ዲቴክት ኤግዛክት ዲዚዙን ዲቴክት እናደርግ፣ ሞኒተር ከሆነ ደግሞ ምንድነው በሽታውን ያለው ፕሮግረስ የምናይበት ሲሆን ኤንድ ፎሎ አፕ ሪስፖንስ ለትሪትመንት እንዲሁ ምላሽ የሰጠነው ወይስ አይደለም የሚለውንም የምናይበት ነው ማለት ነው። ክሊኒካል ኬሚስትሪ ማለት ነው። እንዲሁም ደግሞ ምን ጥቅሞች አሉት? ፕሮቫይድ በኬሚካል ቴስት ኦፍ ፔሸንት ሳምፕል እንግዲህ ሲግኒፊካንስ ከሚሰራቸው ዋና የመጀመሪያው ግሉኮስን ያህል እንግዲህ በኬሚካል የኛን ቦዲ ፊል በመጠቀም ቦዲ ሳምፕላችን በመጠቀም በኬሚካል አናላይዝ በማድረግ የኛን ውጤት ይነግራል ብለን ነበር። እነሱም ውስጥ የምናያቸው ግሉኮስን፣ ፕሮቲን፣ ቢሊሩቢን፣ ኬራቲን፣ ሊፒድ፣ ኢንዛይም፣ ኤሌክትሮላይት እና አዘር በኬሚካል ሊያይልን ይችላል ማለት ነው። ግሉኮስ በምናይበት ሰዓት እንግዲህ ግሉኮስ ሰሚ አውቶሜትድ እንዲሁም ደግሞ በኳንቲቴቲቭን ዛት ሚንስ ኳንቲቴቲቭ ኤንድ ኦልሶ ሰሚ ኳንቲቴቲቭ ልናየው እንችላል። በግሉኮሜትር ልናየው እንችላል። ኤንድ ኦልሶ በሰሚ ወይም ደግሞ ቀጥታ በአሴ ሪአክሽን በመጠቀም ልናይ እንችላል ማለት ነው። ፕሮቲንም ኦልሶ ኢትስ ኳንቲቴቲቭ ዲቴክት እናደርገው እንችላለን። ቢሊሩቢን፣ ኬራቲንን በጄፒ ሪአክሽን ዘ ሞስት ኮመን የምንለው ጄፒ ሪአክሽን እንለዋለን። ሊፒድ ኦልሶ ኢንዛይሞች የተለያዩ ኢንዛይሞችን ኤልቲኤስቲ ጂቲ ልናይ እንችላለን። ኤንድ ኦልሶ ሊፒድ ላይ በምናይበት ሰዓት ኤልዲኤች፣ ኤችዲኤል እንዲሁም ደግሞ ኤልዲኤል እናያለን። እንዲሁም ኤሌክትሮላይት የተለያዩ ፖታሽየም፣ ካልሲየም፣ ሜጀር እና ማይነር የሚባሉ ኤሌክትሮላይት አሉ። እነሱንም ያሳየናል ማለት ነው። ኤንድ አዘር በኬሚካል አሉ ብዙ ሌሎችም አሉ እነሱን የሚያሳየናል ማለት ነው ክሊኒካል ኬሚስትሪ። እንዲሁም ክሊኒካል ኬሚስትሪ ኮንቴን ሳምፕል ሰፕላይ ኦልሶ እናያል ብለን ነበር። እነዚህ እንግዲህ የሚያስፈልጉ እንግዲህ አሉ የምታዩት እነዚህ ዶክመንቶች ያስፈልጋሉ። እንደውሱ አናላይዝ ክሊኒካል ኬሚስትሪ አናላይዝ በምናይበት ሰዓት እንግዲህ ፓይፔት ያስፈልጋል። ፓይፔቲንግ ኢዝ ዘ ሞስት ክሪቲካል ኤንድ ዘ ሞስት ኢምፖርታንት የሚባለው ነው። ኤኒ ፓይፔቲንግ ኤረር ካለ ኤንድ ኦልሶ ስሞል ፓይፔቲንግ ኤረር ዘ ሪዛልት ኦልሶ ቫሊድ ኢንቫሊድ ይሆናል ማለት ነው። ስለዚህ አናላይዝ ፎር ፓርቲኩላር አናላይዝ ሰች አስ ግሉኮስ ሪኳየሪንግ ሚክሲንግ ሳም ኦብዘርቬሽን ሳምፕል ዊዝ ሪኤጀንት ፎር ኬሚካል ሪአክሽንን ለማግኘት የኛ ሳምፕል ከሪኤጀንቱ ጋር ሚክስ ማድረግ ይኖርብናል። ፕሮፐርሊ ሚክስ ኤንድ ኦልሶ ፕሮፐርሊ ሜጀር ማድረግ ይኖርብናል። ዛት ሚንስ የሆነ ኤረር ከተፈጠረ እንግዲህ ሪዛልቱን ኦልሶ በጣም ልዩነት ይኖራል ማለት ነው። እቺ የምታዩት ሰሚ አውቶሜትድ ክሊኒካል ኬሚስትሪ ማሽን ናት። በምንድን ነው ሰሚ አውቶሜትድ ናት፣ ፉሊ አውቶሜትድ ሳትሆን ነገር ግን ኢት ዘ ሪዛልት ዲስፕላይ ኦን ባይ ዲጂታል ኤንድ ኦልሶ ኳንቲቴቲቭሊ በምንድን ነው ቢርስ ላምበርት ስሎ አማካኝነት አብዞርባንስ እና ትራንስሚታንስ በሚል ህግ አማካኝነት የምታነብ ስኮን ሳምፕል ራን እኛ ሚክስ ማድረግ ይጠበቅብናል። በፓይፔቲንግ ሚክስ ሪኤጀንት ሚክስ አራዋን አረቱ ያን ሚክስ ካደረግን በኋላ ራን በማድረግ ነው የሚያነብልን ማለት ነው። ይሄኛው ግን ፉል አውቶሜቲክ ኬሚስትሪ አናላይዘር ነው። ዊዝ ስሞል አማውንት ኦፍ ኤጀንት ነው የሚጠቀሙ ኢን ፔሸንት ሳምፕል ኤንድ ሜጀር ዘ ፕሮዳክት ኦፍ አናላይዝ አውቶማቲካሊ ነው። ዚስ ኢዝ ማስተር ክሊኒካል ኬሚስትሪ አናላይዘር ነው።
ኤንድ ኦልሶ ሜኪንግ ሪኤጀንት ፎር ኬሚካል ኬሚስትሪ እና ሜክ የምንሰራባቸው አሉ። ባላንስ ሊሆን ይችላል። ትሪቲሽን ኮኒካል ፕላስክ ያስፈልገናል። ቦትል ሳም ቴስቲንግ ክሊኒካል ኬሚስትሪ ኢንክሉዲንግ ቴስቲንግ ዩሪን ፎር በኬሚካል ሬጀንት ሰች አስ ግሉኮስ ኦር ቢሊሩቢንን ዲቴክት እናደርግ ይችላል። በምን በዩሪን በመጠቀም ዘይ ካን ቢ አናላይዝ ዊዝ ድራይ ኤንድ ዌት ኬሚስትሪ የምንለው አለ። ኢት ኢዝ ዘ ሴም ኢንዲኬት ዘ ኔም ኢንዲኬት ዛት ዌት ኬሚስትሪ የምንለው ኢት ኒድስ ሊኪድ ሪኤጀንት ቱ ሚክስ ዘ ሳምፕል ሚክስ በማድረግ ሊኪድ ሪኤጀንት በመጠቀም ሳምፕላችንን እና ሪኤጀንታችንን ሊኪድ ሪኤጀንት እና ሉክስ በመጠቀም እንዲህ ሪዛልትን ዲስፕላይ የምናደርግበት። ድራይ ኬሚስትሪ የምንለው ደግሞ ኢትስ ኦንሊ ዩዝ ሊኪድ ሳምፕል ይፈልጋል። ነገር ግን ምንድነው ሪኤጀንቱ ኦን ድራይ ወይም ደግሞ ፎር ኤግዛምፕል ግሉኮሜትር መውሰድ ይችላል። ከምንድን ግሉኮሜትር ስትሪፕ ላይ ምን ኢንቲግሬት ይሆናል የግሉኮስን ዲቴክት የሚያደርግልን ግሉኮስ ኦክሲዴስ ኢንዛይም ይኖራል። ያኛው ግን ምንድነው በደረቅ መልኩ የተቀመጠ ነው ማለት። ስለዚህ ድራይ ኬሚስትሪ እና ዌት ኬሚስትሪ ብለን እንከፍለዋለን ማለት ነው። ቴስቲንግ ክሊኒካል ኬሚስትሪ ቴስት እናደርጋለን። ዛት ሚንስ ፊዚካሊ በማየት ኢንተረስ የሆነ ሳምፕል ነው ወይስ ደግሞ ኖርማል ሳምፕል ነው የሚሆኑ እናያለን ማለት ነው። ክሊኒካል ኬሚስትሪ ቴስቲንግ ማሽኖች እነዚህ ናቸው። ኤንድ ኦልሶ ዚስ ዋን ኤልጂ ቻርት በምናይበት ሰዓት እንግዲህ ከሚኑ ቱ ፕላስ ወይ ማይነስ መውጣት የለበትም። እንግዲህ ይህን ግራፉን በማየት ከሚኑ ከወጣ ከወረደ የሚለውን በማየት እንግዲህ ክሊኒካል ኬሚስትሪ የኛ ሳምፕላችን ምንድነው አውቶ ሊኒሪቲውን የምናይበት ግራፍ ነው ማለት ነው። The clinical chemistry section provide the chemical testing for patient sample of clinical significance for their monitoring diseases such as DME, kidney and liver disease. It is the most important body organaችን ያሉትን ዋናውና ቦዲ ኦርጋናችን ቫይታል ኦርጋን የምንላቸው እነሱ በትክክል እየሰሩ ነው እንዲሁም ደግሞ ችግር አለባቸው የሚለውን የሚነግረን ነው ማለት ነው። ክሊኒካል ኬሚስትሪ አናላይዝ ስናደርግ በኬሚካል የኛ ሰውነታችን የሚገኙ በኬሚካል ፍሉይዶችን ኖርማል ሬንጃቸውን በማየት ማለት ነው። እንዲሁም ደግሞ ሜጀር የምናደርግባቸው አሉ። እንግዲህ የእንግሊዝ ማስታይም ኳንቲቲ ሰብስታንስ ኤሌክትሪክ ከረንት ቴምፕሬቸር ኢንስቴንስ የምንላቸው እንግዲህ እነዚህ ፋንዳሜንታል ፊዚካል ኳንቲቲ የምንላቸው ናቸው። ነገር ግን ክሊኒካል ኬሚስትሪ የምንጠቀሙ ታይም ሰከንድ እንዲሁም ሞልን በዋናነት እንጠቀመዋለን። ምክንያቱም ምንድነው ሞል ፐር ሰከንድ ምናምን እያልን ሚሊ ሞል ፐር ሰከንድ እያልን ስለምናስቀምጥ ማለት ነው። እነዚህም ስሞል ኳንቲቲ ያላቸውን ለማስቀመጥ ኢካምነት ዘ ፓወር ኦፍ -1 ተሰማንቶ ዘ ፓወር ኦፍ 9 እያልን የምናስቀምጥባቸው ናቸው ማለት ነው። እነዚህ ቁጥሮች ድራይቭድ ዩኒት የምንላቸው ሪሌትድ ማቴማቲክ ቱ ዘ ቤዚክ ኦር ሰፕሊመንት ዩኒት የምንለው ቮሊዩም፣ ዴንሲቲ፣ ሰብስታንስ ኮንሰንትሬሽን፣ ፍሪኩዌንሲ እና ፎርስ የምንለው እነዚህ ግን ከኬሚካል ኬሚስትሪ ጋር ማገናኘት ኩቢክ ሜትር ዛት ሚንስ የተሰጠን ወደ ኩቢክ ሜትር ቀይረን እናስቀምጥ እንችላለን። እንዲሁም ደግሞ ሞል ፐር ኩቢክ ሜትር የሚሉትን እነዚህ ሲምቦላቸውን እና እንዴት ሃው ቱ ኮንቨርት የሚለውን ማወቅ ይጠበቅብናል። በአይሲ ዊል ሲ ኦን ዘ ኔክስት ቻፕተር 2 ላይ በሰፊው ይመጣል ማለት ነው። ስለዚህ ዩኒት 1 ይሄን ይመስላል። እንግዲህ ሰማራይዝ በምናደርግበት ሰዓት እንግዲህ ምንድነው ስለ ዴፊኒሽን ክሊኒካል ኬሚስትሪ ኤንድ አዘር ተርምስ ክሊኒካል ኬሚስትሪ አይተናል። ክሊኒካል ኬሚስትሪ ምንድነው ተርሞችን አይተናል። እንዲሁም ደግሞ ሲግኒፊካንሱ ላቦራቶሪ ዳያግኖስ ማድረግ ኬሚስትሪ ክሊኒካል ኬሚስትሪ ያለውን ጥቅም አይተናል። እንዲሁም የተለያዩ ኢኩዊፕመንቶችን በኬሚካል ኬሚስትሪ የሚያስፈልጉን አይተናል ማለት ነው። ስለዚህ ቀጣይ የምናየው ምን ሆነው ምንድነው ቻፕተር 2 ሶሉሽን የሚለውን ነው ማለት ነው።